ሰላም የቻናል ቤተሰቦች እንዴት ናቸው? የዛሬ ቪዲዮ እንግዲህ ካለፈው ቪዲዮ የቆጠረ ስለ 9 ጠቀሜታዎች አንዳንድ ነገር አስተምራችኋለሁ። እንግዲህ ግቦቻችን እንዴት ቀየር እንደሆነ ከዛ ቪዲዮ የቀጠሉት ነገሮች ይሻሉ። ዛሬ ደግሞ አሸናፊ መሆን ይላል። አሸናፊ እንዴት ነው የምንፈልገውን ራሳችንን ማግኘት ማለት ነው። እንዴት ራስን ማግኘት ወይስ ታምናለህ ወይስ የሚሉትን ነገሮች እናያለን። ከዳር ቆሞ ሌሎችን ብሎ መመልከት ሳይሆን ማድረግ ነው። ያየን ድክመታችንን መፈተሽ ነው እንጂ ሰዎች ሲሳካላቸው ብለን ብቻ ከዳር እየቆምን እናይ ከሆነ በዛው ነው የምንቀረው። ሌሎች እያየን የምንቀና ከሆነ በዛው ነው የምንቀረው። ሰዎች የሚነቁኝ ለምንድን ነው የሚሉትን ነገሮችን ቆም ብለን እናይ እንችላለን። እርግጥ አንዳንድ ሰዎች በባህሪያቸው ራሱ የወረዱ ናቸው። ያልተሻለ ሰው ሌሎችን ይንቃል። አንዳንድ ጊዜ የተሻሉ ነገሮች የሚነቋቸው ነገሮች ሰዎች ለማነሳሳት ለተግሳጽ ሊሆን ይችላል። በጣም ኢንተረስትድ ሊሆን ይችላል። አንዳንድ ሰዎች ግን ምንድን ናቸው? ከኛ የማይሻሉ ይመስሉናል፣ የወረዱ ናቸው። ስለዚህ ከኛ የማይሻሉ ናቸው ለመናቅ እንትን ያለው። የተናቀ ሰው መጀመሪያም ራሱ የተናቀ ስለሆነ፣ ስለዚህ የሚነቁን ነገሮች ትኩረት አንስጥ። አንዳንድ ነገሮች ደግሞ ሊያጠናክሩን ይችላሉ። ስለዚህ መስማት ምንም ክፋት የለውም። ወደ ሆድ ማስገባት ግን ከባድ ነው። ሰዎች የሚያዩት ነገር ውጫዊ ናቸው እንጂ ውስጣዊ ነገራችን አያዩም። ስለዚህ ምን ጊዜ በምናደርገው በምንሰራው ስራ ሁሉ አእምሯችንን ሰዎች እንዲያውቁብን ማድረግ የለብንም። ራሳችንን ወደ ውስጥ እንደብቅ። ብዙ የማውራት አባዜ አይኖረን። ምክንያቱም ሰዎች እንቅፋት ናቸው። ስለዚህ ሁሉንም ነገር ሳይለንት አድርገን መስራት አለብን። ብዙ ነገሮች ያደናቅፉብናል። ምክንያቱም የተወራ ሁላ አይሳካም የሚለው መልእክቴ ነው የዛሬ መልእክቴ። ስለዚህ ባጭሩ ትንሽዬ ነገር ጨረፍ አድርጌ አሁንም ቢሆን እወጣለሁ። ሌሎች እያዩ መናቅ የለብንም። ስሜት እንዴት ለበጎነት ልጠቀምበት፣ የሚፈለገውና ነገር በቂ የሚሆንልኝ ነገር ይሆንልኛል ብለን ማመን አለብን። ስለዚህ በማንኛውም በምናደርጋቸው ነገሮች ጊዜ፣ ጉልበታችን፣ ትዕግስታችን፣ ኃይላችን መውጣት ሊል ስለሚችል ትዕግስታማ መሆን አለብን። ሰዎች የተሳካላቸው ነገሮች በጣም ትንሽ ቴክ አባውት በቃ ኢዚ አድርገው ሲያወሩ እኔም እችላለሁ የማለት መንፈስ ይዳብርብናል። የሆነ ሰሞን ላይ ሳይኮሎጂያችን እንዳስለመን አንድ ቀን ያችን ባልናት ግን ጠዋት ስናድር አልችልም ብለን ስምጥ እንላለን። ይሄ ሁላችንን የሚያጋጥመን ነገር ነው። ግን ምንድነው ሳይኮሎጂ ደግሞ በየቀኑ ዴይሊ ኤክሰርሳይዝ ነው። ስፖርት አሁን በየጊዜው የምንሰራው እንኳን አለ። አንድ ሰው ጡንቻውን እንዴት ነው የሚያደርገው ብላችሁ አስቡ። ጡንቻ ዝም ብሎ ይጠነክራል እንዴ? ዴት ሲተውስ ይሄ መወጣጠሩ ነገር ምን ይሆናል? ድጋሚ ኖርማል ሰውነት ነው የሚኖረው። ምንም የሚጠነክር ነገር የለም ማለት ነው። ስለዚህ ከሰዎች ተገናኝተን ሊረዱን ይችላሉ። ሰዎች ፈልገውኛል፣ እታያለሁ ወይ፣ አይናፋር ነኝ ወይስ ደግሞ ድርቅ እላለሁ የሚሉትን ነገር ማየት አለብን። እንግዲህ የናፖሊ ሀሳብ አይናፋር አትሁን፣ ደረቅ አትሁን፣ መለወጥ ስላሰብከው ነገር ብቻ በግብ ላይ አተኩር ነው የሚለው። ሁላችንም የመድረቅ ባህሪ ሊከሰትብን ይችላል። ግን አንዳንድ ጊዜ ሰዎች ስለኛ የሚሰጡን አመለካከት፣ አቋማችንን፣ ፕላናችንን የሚያላላ ሀሳብ ከሆነ እዚህ ጋር ጠንካራ ያለ ሀሳብ መስጠት አለብን። ምክንያቱም እኛ በራሳችን ሀሳብ የምንመራ መሆን አለብን። አንዳንድ ነገሮች ገደብ የሚያደርጉን ደግሞ የምናማክራቸው ሰዎች ምን ያህል ይጠቅሙናል? እነዚህን ማሰብ አለብን። የመጨረሻው ሀሳብ መለወጥ፣ ካሰብነው ነገር ላይ ማተኮር። እያንዳንዱን ደቂቃ እኔ እሻላለሁ፣ እኔ እችላለሁ የሚል መንፈስ በውስጣችን ልናዳብር ይቻላል። የዛሬ ቪዲዮ ይህንን ይመስላል። እንግዲህ በቀጣይ ቪዲዮ እንገናኛለን። ቻው ቻው።